What's good YouTube? It's your boy Kaya Fire with another lit video ተመልሰን መተናል። እንግዲህ እንደምታዩት ጋይስ ባዶ ቤት ውስጥ ነው ያለሁት። Mana? Majiti? Nagar Gustari, Anis Karle? የሃሩን ሩም ውስጥ ነው ያለሁት። ዛሬ ፋይናሊ ቀኑ ደርሶ ከቤት ልንወጣ ነው። ያለውን ነገር አሳያችኋለሁ አንድ ላይ ከኔ ጋር ተከታተሉ። ያለውን ሩሞች ምናምን ፓክ አድርገናል፣ ግን ፓከሮችና ሙቨሮች እየመጡ ነው። ሻራውቱ ፓክ አዲስ ከማውት ጋይስ ላሳያችሁ ያለው ነገር። ይሄ የሃሩን ሩም ነበረ ባይዘው ጋይስ፣ ግን ያው እኔ ብኖር ይሄ ሩም እንደማይወስደው ታወቀ ነገር ነው። ግን ችግር የለም እኔ ስላልነበርኩ ሁሌ ስለማልኖር ብቻ አንዳንድ የኔ ስለምሄድ ፍራንስ ተመልሼ ስመጣ እሱ ትልቁ ሩም ይዘው ነው የሚጠብቀኝ። ግን አሁን እዚህ ብኖር ኖሮ አሁን አዲስ ቤት አንድ ላይ ብንከራይ ኖሮ መቼም እንደማትይዘው ታውቀዋለህ ይሄን ቪዲዮ ስታዩ። ለማንኛውም ላሳያችሁ። እዚህ ጋር እንደምታዩት እንግዲህ እቃችን እያስተካከልን ነው። ኤሌክትሮኒክሴን እዚህ ጋር አስቀምጫቸዋለሁ። ሙቨሮቹ መጥተው ያስተካክሉት ነበረ፣ ግን ኤሌክትሮኒክሴን ራሴ ብቻዬን ሳስቀምጠው ነው ደስ የሚለኝ። እንደምታዩት ፍራሾቹ ምናምን እየተስተካከሉ ነው። ገና ብዙ ነገር የሚስተካከል አለ። እዚህ ውስጥ ልብስ አለ፣ በጣም ብዙ ኮምፒውተሮቼ ምናምን ገና አልተስተካከሉም። ላይ ሩም ደግሞ ልብሶቼን አስቀምጫለሁ። እታች ደግሞ ሰያጋ ያለውን እንግዲህ እንደምታዩት ስዩም ታደሰም እዚህ ጋር ላን ኬብሉን ምናምን እያስተካከለ ነው። ይሄውና ፍራሾቹ ምናምን እንደምታዩት ገና እየተስተካከለ ነው ያለ። እዴ ማይ ዋች ያያችሁና ሪንግ ላይት። ሌላስ ምን አለ የወሰድኩ? ሌላ ምን አለ? አዲ ፓርዋንክ ዲጃይ ማይኪ ሌላ ምን ወሰድክብኝ? ላፕቶፕ ማለት ነው። ይሄው ላይ ነው። ላፕቶፕም እሱ ነው። ሞኒተሩም እሱ ነው። ይሄ ነው። ላፕቶፕም እሱ ነው። እሺ ሌላስ? እንዴ ልብስ ሻይ ብቻ ነው? ለነገሩ እኔ ስንት ልብስ አለኝ እዚህ ውስጥ? እስቲ ፈልጊ። ግማሽ እኔ ነው። ለማንኛውም ጋይስ ገና እየተስተካከለ ነው። እዚህ ውስጥ ጫማ አለን። እዚህ ጋር ጠረጴዛዎቹ ምናምን ሶፋዎቹ በየሩም ስላሉ ነው። የኪችን እቃዎቹ ምናምን መተው ያስተካክሉታል። ሻራውቱ ፓክ አዲስ ያለውን ነገር አሳያቸዋለሁ ጋይስ። አፍተር 2 ዊክስ ልንወጣ ነው። እነሱ ቀድሞውን ወጥቷል፣ ናቲና ሃሮን። እኔና ስዩም ደግሞ ፋይናሊ 2 ቀን ሲቀረው አሪፍ ቤት አግኝተናል። እስካሁን ድረስ አሪፍ ቤት አላገኘንም። ወይ ውድ ይሆንብናል፣ ወይ አንዳንዶቹ ሩም ትንሽ ይሆንብናል፣ ወይ የሆነ ነገር ይሆናል፣ ወይ 5 ወር 6 ወር ክፈሉ ይሉናል። ግን ፋይናሊ አሁን እንደምንፈልገው እኛ ያሰብነው አይነት ቤት አግኝተናል። አሪፍ ጊዜ እናሳልፋለን። የስራና የብር ጊዜ ይሆናል ብለን ተስፋ እናደርጋለን። ያራዳ ልጅ አሚን ኢንሻአላህ። ብዙ ነገር ተምረናል። እዚህ 2 ዓመት አንድ ላይ በመኖራችን በጣም ብዙ ነገር ተምረናል። ግን ጋይስ አንድ ነገር መናገር ፈልገው፣ የባለፈው ቪዲዮ ላይ እንዳያችሁት የሆነ ጊዜ አሪፍ ገንዘብ ሲኖረን አሪፍ አቋም ላይ ስንሆን ሁላችንም ጠንክረን በስለን ስንገናኝ ኮንተንት ሃውስ መከራየታችን አይቀርም። ባይዘው አንድ ለኮንተንት ሃውስ ዝም ብለን መከራየታችን ከዛ ስቲል ለብቻችን ነው የምኖረው። ግን ስቲል ደግሞ አንድ የኮንተንት ሃውስ ተከራይተን ዝም ብለን መተን የምንሰራበት የምንገናኝበት ይሆናል አይደል እንዴ? ስዩም ታደሰ የሳይ ይመስለኛል ሳይሆን ነው was my dream by the way ተናግሬያለሁ። እንደዚህ ኮንተንት ሃውስ አንድ ላይ ለመኖር ከጀማ ጋር ምናምን ድሮ እንደዚህ ነበር እኔ ማሰብ። በቃ ከጓደኞቼ ጋር ኖሬ ምናምን ኮንተንት ለመስራት ነበር ሐሳቤ። ግን ያን ድሪም አሳክቻለሁ። ግን እሬዝ እንግዲህ እንደምታዩት ጋይስ ብቻ don't forget to like share and subscribe። አሁን 28000 ገብተናል። ምንም ቪዲዮ ሳንፖስት 30000 እንደምንገባ አውቃለሁ በዚህ 2 ቪዲዮ። እናንተ ላይክ ሼር ሰብስክራይብ ካረጋችሁ ማለት ነው ያለውን ፕሮሰስ አሳያችኋለሁ። ይመቻችሁ ጋይስ። እንግዲህ ፋይናሊ ፓከርስ መጥቷል ፓክ ሊያረጉልን። እስቲ እናያለን እንግዲህ ያለውን እንዴት ፓክ እንደሚያረጉት። እኔ አላቅም፣ እነሱ ሙሉን ነገር ይጨርሱታል ነው ያሉኝ። ልብሶቼ ምንም አልተታጠፈም፣ ምንም ነገር አልተደረገም። መጡ። አቀባበል እንቀበል። ባቀባበል
አቀባበል ነው እንቀበለው። አይ ፋይናሊ እንግዲህ በስተመጨረሻ ፓክ አዲስ መጥቷል። እዚህ ቤት እንደምታዩዋቸው ግድንግድ መኪና ነው ያለው። የትኛውም ዕቃ ይሁን ጋይስ ይሄድላችኋል የትም ቦታ። ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን ድሬ፣ ከድሬ ጅማ፣ የትም ቦታ ይጓጓዛል። ለማንኛውም ጋይስ ፓክ ሲያደርጉ ምናምን ያለውን ነገር አሳያቸዋለሁ። ይከታተሉ፣ ይመቻችሁ። አረ መስገድ አለብን ስንገባ። የምሬን መጀመሪያ ዘፈን አይደለም የምንከፍተው፣ መዝሙርና ቁርአን ነው የምንከፍተው እዛ ቤት ውስጥ። እየቀለድኩ መስሎ ነው? እየቀለድኩ አይደለም ማለት ይሄ። አረ በረካ ነበር ትንሽ ወዲ ሰርተናል። ቲም ስፒሪት አልነበረም እዚህ ቤት አልነበረ። ልብሶቹ እዚህ ጋር ናቸው። አይ አንድ ልብስ እዚህ፣ አንድ ቁም ሳጥን እዚህ አለ። ይሄ ገመድም ያንተ ነው፣ ውሰድ እኮ አድርገው። ለብቻ ነው እሱ፣ ኤሌክትሮኒክስ ለብቻ። የሰይ ፍራሽ ሰይ ነው የምታክለው እንዴ ጋይስ። ለወጣ ስለ አንዱ ሸከፍ ብሎ ይመጣል፣ ለወጣ ስለ ድጋሚ ከብዛታቸው የተነሳ ጋይስ። እንግዲህ በስተመጨረሻ እቃችን ፓክ ተደርጎ አልቋል። ፋይናሊ እርፍ ነው ያልኩት። እናቴ ትሙት ባይሲዙ መጥቶ ጫኝ የለ የሚከራከር የለ። አይሲዙ ምናምን መጥቶ ራሳችንም ምናምን ኤቭሪቲንግ ራሳቸው ነው የሚጨርሱት። አሁን ደግሞ ኃይለኛ ዝናብ እየዘነበ ነው። እናቴ ትሙት ልብሴ እንደምታዩት ራይድ ጠርተን አሁን ከነሱ ጋር ልንከታተል ነው። እነሱ ቀድሞን እዛ ይሄዳሉ። ቤታችን ግን እንደመሰለ በፈጣሪ ስም ቤታችን በአንድ አረጉት ጋይስ። እንደምታዩት ሰያም እስቲ ሰየው ቤት አለ። ስዩም በአንድ ሆና ጋይስ ፋይናል within 10 minutes በአንድ yes ዘርስኪ Finally guys, we are leaving the house. This is the moment. እንግዲህ ጋይስ ያው እየወጣን ነው። በሩ ተዘጋ ጋይስ። እንግዲህ ፋይናሊ ወደ አዲሱ ቤታችን እየሄድን ነው። ያለውን ውስጡን አሳያቸዋለሁ። ተከታተሉ፣ ይመቻችሁ። ለማንኛውም ጋይስ እቃችንን ውስጥ ከተስተካከል ነው ቤታችን ገና በጣም ብዙ ነገር ይቀርባል። አትሊስት ሜቢ ማክሲመም 10 ዴይስ ያስፈልጋል። ማክሲመም ኪችን ካቢኔቱ ገና አልገባም። ለምን በሉ የተከራየ ነው። ይሄ እንደዚህ አይነት ቤት አይገኝም ጋይስ። እናቲቱም ባገኘነው ፕራይስ ምናምን እንደዚህ አይነት ቤት አይገኝም። እና ዘ ፕራይስ በቃ እናቲቱም ኢትዮጵያ ውስጥ ግን አናሎር ቁምሳ ልንበላ ነው። በጣም ርቦኛል። ስንት ሰዓት መሰላችሁ? 11 ሰዓት ተኩል ሆኗል። እስካሁን ደስ አንበላ። ጾመኛ ነኝ መሰለኝ ጋይስ። እስካሁን ወደንም ጠላን መቼም አይቀርም ወደ እዚህ እንደሰት ሰዎች እንጫወት ዛሬ ቤት ተከራየን እንጫወት ብሮ ራሱ ያበደ ነው አላሽ ሁሌ ጭንቀት እሱ ቪዲዮ ነኝ የምፖስተው One we back with Ramanda Banger. You can't video no see. This is the kitchen. This will be this እንግዲህ ከፈጣሪ ጋር will make it lit ነው ብለው እዚህ ጋር የምታዩት አሁን ባዶ ነው። ከትንሽ ጊዜ በኋላ ኪችን ፈርኒቸሩ ይገባል። እዛ ኩክ ደግሞ ካሊድ መሪማ ምናባ ተሰራለ ምግብ እሱ አሪፍ ናት። የተለጠፍ አሏሻው ማን ነው የሚያማስለው? ፑላ የካያ ምኝታ ቤት ይኸውልህ ልትረግበት እግሬ ልትረግ
ጋር ስካይ ይሆናል ኦኬ ይሄ መስሪያ ቤት ክፍልሽ ነው የሚሆነው መተኛ እዚህ ጋር አንድ ማክ እዚህ ጋር መግዛት ይገባል ገና ነው አዝም ቢላ ሳይገዱ ገባ ብሎ ባንዳ ባንዳ አልተስተካከለም ገና ይቀራል ይሄ ማስተር ቤድሩም አንድ ስቲኒ ደሪ ተሰማኝ ደስታ ማለት ነው for the first time ማስተር ቤድሩም አለ ሻራቱ ካያ ዝም ብሎ ነው ግባ ያለኝ ራሱ ስላል ገባ ታሩን ይናለ ማስተር ቤድሩም ቤታችን ገና ተስተካከለ ማብራቱ ራሱ ገና አልገባም ባይዘው እኛ እናስተካክለው ይሄ ልጅ ባይዘው አይኛ ናታይ ማለት ነው ያስተካክለው ግን ይሄን የመሰለ ቤት ማጣት የለብንም ብለን ካሁን የፈጠነ እንያዘው ብለን ይገባል ፖቴንሻል ዘይዘን አየሩና ይሄ ቤት ምን አይነት ቦታ ሊደርስ ይችላል ብለን ያሰብነውና የፈጠነ ያዝነውና ሰውየው ደግሞ አንድ ሳምንት ስጡኛ አለ ፊክስ ኔሽን አረጋለሁ አለ ማክሲመም 10 ችግር የለውም መተሳሰብ የሚባል ነገር እና እንደምታዩት ጋይስ ቤታችንን ገና እያስተካከልን ነው ሴታፒንግ ገና ሳሎን እያደረኩት ነው እያስተካከልኩት ነው ጋይስ የእሱ ማስተር ቤድሩም ነው ከሽንት ቤት ጋር ምናምን ሽንት ቤት ባይዘው ከዚህ በኋላ የራስህ ነው እዛ ውጣና ማለት ነው እናቲቱም ተጋደልን ኖ ግን እኔ ቆሽ አንድ ነገር አልማ ያው ቪዲዮ ዝም ብለሽ መጥተሽ አላረጋሽ ቼክ ታረጋሽ ማለት ጀስት ኢን ኬስ ምን እንደሆነ ቼክ እንደ በጣም ያለው ዝም ብለሽ ቼክ ታረጋሽ ከዛ እናቲቱ ጆዚ ይብላላል በሽንት ቤት በራሱ ሽንት ቤት ማርያም ይብላላል በራሱ ሽንት ቤት ይታያል ኦ ሽንት ቤቱ አልተሰራም ገና እኔ አስታ ባትወጣ እናት ባትወጣ ማለት ከማስተር ቤት ሸትተኝ በስትክክል ካልተሰራ ማለት በራስ ነው እንጂ ፍላሽ አታለ ይሄ ፓርት 1 ነው ለማንኛውም ሙሉ ኤቭሪቲንግ ሲሟላ ያለው ነገር ደግሞ ቀጣይ ፕሮሰስ ያለው አሳያችኋለሁ don't forget to like share and subscribe ከዚህ በኋላ እናቴ ተሞት is going to be prank በጣም ብዙ ፕራንኮች እንደሚሰራብሽ ይሄን እያወቅሽ የቀጠለ ያው ፕራንክ አይ ሬዞ ሬዞ አይ ተዘጋጅቻለሁ ማንኛውም ጋይስ